ጸበሉ ጋር መውለድ አይቻልም። ውጭ ደብረ ብርሃን አደጋ የተፈጠረ ጊዜ 4 ቤተሰብ ይሞቱብኝ አንዷ ነኝ። ሲያመኝ ከቤተሰብ እንዲ ብዬ ተደብቄ ወጣሁ። ማዘር ወደ ውጭ ሄዳለሁ ስላት እንዴ አለች። ዳት ተገባ በኋላ ሰርግ ደገሱ ምን አሉ። መቋቋም አቅቶኝ አልቀበርኳቸው። ሆስፒታል ነበርኩ ራሴ ስቼ ሞቱ። ልክ በ3 ወራቸው ከቤት 9 ሰዓት ላይ እሱን አንኳኩተው ጽንብል ለብሰዋል። አላቅም እሱንም ወሰዱብኝ። ፈራሁት። ቤቱም በቃ ሊበላኝ ደረሰ። እዚህ ጸበል ቦታ ነው የሰጡኝ ጋውን ምናምን። 1 ወር ከ19 ቀን ጸበል ላይ ነበርኩኝ። ግፍ አይፈሩም 2500 አሉኝ። ልክ 12 ሰዓት ላይ ምንም ሳይቆነጥጠኝ ወለድኩ። እንግዲህ ልጁም በቃ ልጅቷን ሳትታተብ እንግዲህ ልጁም ወረደ። በቃ ራበኝ። ተነስቼ ምንም ለመስራት የለኝም። 2500 ብር ሞልቼ ስሰጠው 1000 ብሯን ይተውልኛል። እንግዲህ እኔ 300,000 ብር እንደገባለት ነው የማውቀው። እሷም አብራ ሞታለች ብሎ ንብረት ሁሉንም ነገር ሸጦ ጠፍቷል ነው የሰማሁት።